አንድ ጥያቄ ልጠይቃችሁ። ልጆቻችሁ መጋባትን ጠልተው ትዳርን እንደ ጠላት አይተው በወሊድ መከላከያ እየታቀቡ በዝሙት እየተናጠቁ ጽንስ እያስወረዱ ቢኖሩ ምን ይሰማቸዋል? ይህ የዛሬ እውነታ ነው። ኑሮዬ ልኑርበት፣ ልጆቼን ላሳደግበት፣ ይህ አይመለከተኝም ብለው ዝም ያሉ ወላጆች ዛሬ እየከፈሉት ያለ መራራ ዋጋ። ትናንት ምዕራባውያንም እንዲህ እያሉ ኑሯቸውን ሲሉ ዛሬ ላይ ልጆቻቸውን አጥተዋቸዋል። ልጆቻቸው የማይጋቡ የማይወልዱ መካኖች ሆነዋል። በእነሱ ሀገር ኤምኤስአይ እና አይፒፒኤፍ የተባሉት ተቋማት ያሳኩትን ይህን ሸፍጣቸውን በእኛም በአፍሪካም በኢትዮጵያም ለማድረግ እንዲሁ እየተሯሯጡ ነው። ይህንን በተደጋጋሚ አንስተናል። ግን ለምን ዝም አለን? የባህል መሸርሸር፣ የእሴት መጥፋት እንዲሁ በአጋጣሚ የሚመጣ አይደለም። ሆን ተብሎ ታስቦበት ታቅዶ የሚደረግ ነገር ነው። ይህም ደግሞ ሰው በማይረዳው መልኩ ለሱ መልካም የመሰለ ነገር ለማምጣት ወይም ደግሞ አምጥተናል በሚሉ ተቋማት የሚፈጸም ነው። ብዙዎቻችን አናስተውላቸውም። በጣም ብዙ እንደዚህ አይነት ስራዎችን ይሰራሉ። ለምሳሌ አንዲት እናት አትሞትም የሚሉት መፈክር እኛ ሀገር ሲመጣ እነሱ ሀገር እንደነ ኤምኤስአይ እና አይፒፒኤፍ ያሉ ተቋማት በግልጽ ውርጃን በግልጽ ሲያስተዋውቁ ለማስወረድ በነፃነት እንዲመጡ ይህም መብታቸው እንደሆነ በፈለጉት አይነት መልክ በፈለጉት ጊዜ ማስወረድ እንደሚችሉ እየተዋወቀ እኛ ሀገር ግን ሲመጣ አንዲት እናት አትሞትም ተብሎ ልክ ለእናት ያዘኑ ለእናት የተቆረቆሩ ይመስል ገጠር ድረስ በመድረስ እናቶችን የሚታደጉ ይመስል ይህንን አይነት ማስታወቂያ ይሰራሉ። ነገር ግን ከኋላ ያለው ነገር ሌላ ነው። ምንም እንኳን ለኛ የሚነገረን በማስታወቂያ የሚነገረን ወይም ሲያደርጉት ይታያል የሚባለው ወይም በቴሌቪዥን ሆነ በሬዲዮ ቃለመጠይቅም ሲደረግ የተለያዩ መርሃ ግብሮችም ሲዘረጋ ፕሮግራሞችም ሲዘጋጁበት የምናየው ነገር ይሄው እናት አትሞትም፣ አንዲትም እናት መሞት የለባትም የሚለው መፈክራቸውን ለማጠናከር ቢሆንም ነገር ግን ከኋላ ያለው አጀንዳቸው ሌላ ነው። ይህ ማካቬሊያዊ አይነት መንገድ ነው። ላይክ ከዚህ በፊት በጽሁፎች በተደጋጋሚ ጠቅሼዋለሁ። እናንተም እንግዲህ የተለያዩ ዩቲዩቦችንም ሆነ ጽሁፎችን ስታነቡ ይገጥማችኋል። ኒኮሎ ማካቬሊ ልትሰራ የምትፈልገውን ነገር በግልጽ በአደባባይ ሳትሰራው ሰውረህ በድብቅ መፈጸም which means አንድን አካል፣ አንድን ግለሰብ፣ አንድን ባለስልጣን፣ አንድን ስርዓት መጣል መገርሰስ ብትፈልግ አንተን ልገረሰስን የመጣው ሳትለው የዛን ማህበረሰብ፣ የዛን ግለሰብ፣ የዛን ስርዓት አወዳሽ፣ አመስጋኝ፣ አገልጋይ በመሆን ታይቶ ከዛ በኋላ ቀስ በቀስ ስር ከሰደዱ በኋላ ያንን ስርዓት፣ ያንን ግለሰብ ወይም ያንን ባለስልጣን ወይም ደግሞ አሁን በምናወራበት በእኛ አውድ ያንን እሴት ያንን ነባር እሴት ማፍረሻ መንገድ ነው የሚጠቀመው ማካቬሊ። ስለዚህ ይህንን ዓላማ መሰወር እሱ እንደተናገረ እነዚህም ተቋማት ይጠቀሙበታል። እንደነ ኤምኤስአይ እና አይፒፒኤፍ ያሉ ተቋማት ማለት ነው። ስለዚህ መጥተው ያንን ፍላጎታቸውን በግልጽ አይናገሩም። ውርጃን ለመስራት እንደመጡ በግልጽ አይናገሩም። በወሊድ መቆጣጠሪያ ወይም በወሊድ መከላከያ ትውልዱን ለማምከን፣ በውርጃም እንደዚሁ ትውልዱን ለማጥፋት ማህበረሰቡን ለማምከን እንደመጡ በግልጽ አይናገሩም። ነገር ግን ለዛ ማህበረሰብ መልካም ነገር ሊሰሩ እንደመጡ እስኪታመኑ ድረስ እንዲታመኑ የሚያደርጋቸውን ስራ ይሰራሉ። ይህንም ለምሳሌ የኤምኤስአይ ማስታወቂያዎችን ብትሄዳችሁ ብታዩ ዩኬ ብትሄዱ ዩናይትድ ኪንግደም በአይነ ህሊና እዛ ያሉትን ማስታወቂያዎች የኤምኤስአይን ብታዩት በሌላም በአውሮፓ ሀገራት በኤዥያም ሀገራት የሚሰራውን ኤምኤስአይ የሚሰራውን ማስታወቂያዎች ብታዩ በግልጽ ነው ክሊኒኮቹን አምጥቶ የሚያስጎበኘው፣ ምን አይነት ውርጃዎች እንደሚፈጽሙ፣ ከስንት እስከ ስንት የእርግዝና ወቅት ላይ ያሉ እንደሆኑ፣ ሴቶቹ ውርጃ ከተካሄደላቸው በኋላ ውርጃ አገልግሎት ከተፈጸመላቸው በኋላ ስላገኙት ነፃነት፣ ኤክሰርሳይዝ ስላደረጉት መብታቸው በተደጋጋሚ ይሄ በተለያየ ፕሮግራም ይሰራበታል። እነሱ ሀገር በአብዛኛው የሚደረገው ይሄ ነው። ኤምኤስአይ የሚሰራው ማስታወቂያም ይሄ ነው። አብዛኛው የሚሰራውም ስራ ይሄ ነው እንጂ እናቶችን ከሞት ለመታደግ የወሊድ ስራ አይሰራም። እኛ ሀገር ስትመጡ ግን ሌላ ነው። እኛ ሀገር ስትመጡ ወይም አፍሪካም ስትመጡ
ኤምኤስአይ በአብዛኛው አሁን ያለው ስሙ ኤምኤስአይ ነው። በፊት ሜሪ ስቶፕስ የሚባለው አንዳንድ ሀገራት ላይ አልተቀየረም ስሙ፣ ግን ጄኔራሊ በአጠቃላይ ኤምኤስአይ ሪፕሮዳክቲቭ ቾይስ ነው የሚባለው። በዚህ አካውንቱ ገብታችሁ የትኛውም ሶሻል ሚዲያ ላይ ብትፈልጉ ግን የሚነግራችሁ ነገር የወሊድ መቆጣጠሪያ መጠቀም እንደሚችሉ፣ ይህ ደግሞ ተፈጥሯዊ ሰብአዊ መብታቸው እንደሆነ ነፃነታቸው እንደሆነ በፈለጉት ጊዜ አስበው አቅደው መውለድ እንጂ ዝም ብለው የትም እንዴትም መውለድ እንደሌለባቸው፣ ይህ ደግሞ ሰብአዊ መብታቸው እንደሆነ በዩናይትድ ኔሽን የተደገፈ መብታቸው እንደሆነ ነፃነታቸው እንደሆነ ገለመኔ ይባላል። በምንም አይነት መልኩ አቦርሽኑ ወይም ውርጃው እንደነ ምዕራባውያኑ ቀጥታ አይተዋወቅም። ውርጃም ቢሆን ያቺ ሴት ለምሳሌ ብትደፈር፣ በቅርብ ወላጅ በቅርብ የቤተሰብ አካል ብትደፈር፣ በጓደኛ ብትደፈር፣ ባለቋ ብትደፈር፣ በደፋሪዋ ያረገዘች ሴት ከደፋሪዋ ያረገዘች ሴት እንዴት የደፋሪዋ ልጅ ታሳድጋለች? እንዴት ትወልዳለች? ተብሎ ይነገረናል። አንሰማ ስንላቸው አልፎ አልፎ በዩቲዩባቸው እንደዚህ ሸቃላ ዩቲዩበሮች አሉ አይደለ? በብዙ 100,000 ተከታይ ያላቸው በማህበረሰብ ውስጥ ስስ ብልቶችን እያወጡ የሚያራግቡ። በነገራችን ላይ እነዚህ ሰዎች እነዚህ ዩቲዩቦች ዝም ብሎ የአንድ ግለሰብ ስራ ብቻ አይደሉም። ከኋላ ብዙ ተያያዥ ነገሮች አሏቸው። አዎ እንደዚህ አይነት ስስ የሆኑ በማህበረሰብ ውስጥ ቁስቋሽ የሆኑ ሀሳቦችን ያመጣሉ። ለምሳሌ አንዲት ገና ለአቅመ ሔዋን ያልደረሰች ሴት ለምሳሌ በአባቷ ተደፈረች፣ ከዛ አረገዘች። በአባቷ መደፈሯ በራሱ ጾታዊ ጥቃት ነው። ሲቀጥል ደግሞ በአባቷ መደፈሯ የሚታመን ወንድ እንደሌለ፣ ወንዶች ሁሉ አንድ አይነት ደፋሪዎች እንደሆኑ የሚያስረዳ ነው። ሲቀጥል ደግሞ በደፋሪዋ ከደፋሪዋ ያረገዘችው ሴት እንዴት የደፋሪዋ ልጅ ታሳድጋለች? በዛ ላይ ደግሞ ደፋሪዋ የቅርብ የቤተሰብ አባል ነው ምናምን ተብሎ በቃ እንድትጠሉት ድርጊቱን የመደፈሩን ድርጊት የሚወደድ ነገር ኖሮት አይደለም፣ ግን ያ ጥላቻ ወዴት እንዲወስዳችሁ ነው? ወደ ሌላ ጽንፍ ወደ ያዘ ሌላ መጥፎ ስራ፣ መጥፎ ኢሰብአዊ ኃጢአትም ወደሆነ ስራ። እሱ ደግሞ ምንድን ነው? እቺ ሴት አርግዛለች፣ ይሄ ልጅ መወለድ የለበትም። አንደኛ የወለደችው ከቅርብ ቤተሰብ ነው፣ ከቤተሰብ አካል ነው። ለምሳሌ አጎት ሊሆን ይችላል፣ ወንድም ሊሆን ይችላል፣ አባት ሊሆን ይችላል። ሲቀጥል ደግሞ የደፋሪዋ ልጅ ማሳደግ አይጠበቅባትም፣ መሆን የለበትም። ስለዚህ እነዚህን ምክንያቶችን በመደርደር ሌሎችንም በመጨመር እቺ ልጅ እነዛ ሰዎች ሳይሏችሁ እናንተ ራሳችሁ እውነትም ልታስወርድ ይገባል እስክትሉና እስክታምኑበት ድረስ ማህበረሰቡ ሳይነጋገርበት እስኪስማማበት እስኪፈርድም ድረስ ይቀርብላችኋል። ያው እንደዚህ አይነት ነገሮች በተለያየ ጊዜ ትሰማላችሁ አይደለ? ሚዲያ ላይ ሆን ተብሎ የሚቀርቡት ለነዛ ሴቶች ታስበው አይደለም። ከኋላ ይሄ ስላለ ያን በፊት የነበረውን ናሬሽን የመቀየር ትውልዱ ስለ ውርጃ ያለውን አመለካከት ለመቀየር በዚህ ጉዳይ ላይ እንግዲህ ወደፊት ብዙ እንሰራለን። አይ ቲንክ እኔ ከዩቲዩብ ይልቅ ጽሁፎቹ በጣም ስለሚመቹኝ ወደ ጽሁፎቹ አደላለሁ። ያው ብዙ ጊዜ ሰዎች ይጨቀጭቁኛል ወደ ዩቲዩብ እንድመጣ እንትን አይለኝም፣ አይቀናኝም ወደ ዩቲዩብ። ከዚህ ፊትም ተናግሬያለሁ። ማውራት ቸግሮኝ ግን አይደለም። ስለዚህ እነዚህ ነገሮች ይደረጋሉ እና እነዚህ ነገሮች ወደፊት ከታሪክ ጋር እያገናኘን ከዚህ በፊት ከተፈጸሙ ፖለቲካዊም ሆነ እንደዚህ ማህበራዊ ጉዳዮች ላይ ከሚፈጸሙት ጋር አሁን ላይ እየተፈጸሙ ካሉት ጋር እያገናኘን የበለጠ እንድትረዱ ትነግራቸዋለሁ። በተረፈ ግን ይሄ ተቋም እየሰራ ያለው እንደዚህ አይነት ስራ ነው። ውርጃን በሌላው ዓለም ተቀብለውለታል። ጽንስ ማስወረድ ነፍስ ማጥፋት ነው ብሎ መጨቃጨቅ የለም፣ ተቀብለውለታል። ኢትዮጵያ ውስጥ ግን ገና ነው። ስለዚህ ይህንን ማካቬሊያዊ በሆነ መንገድ ማካቬሊ እንግዲህ ልትገለብጠው ልትሽረው ከበላዩ ልትሆንበት የምትፈልገውን አንድን አካል ወይም ግለሰብ ወይም ደግሞ ስርዓት ያንን ዓላማህን እሱን ልትገለብጠው እንደመጣ ሳትገልጽ ግን እሱን በማስደሰት እሱን ደስ በማሰኘት ለእሱ አገልጋይ በመሆን ታዛዥ በመሆን ፍላጎቱን በመፈጸም የሚፈልገውን ነገር በማድረግ በኤምኤስአይ ጉዳይ ስትመጡ የእናቶቻችንን ሞት በመቀነስ አዋላጅ የሚቸገሩ እናቶችን አዋላጅ በማቅረብ ገብቷቸዋል አይደለ? መንደር ድረስ ሄዶ ገጠር ድረስ ሄዶ እናቶችን በማዋለድ ይህንን በማድረግ ፍላጎታችን ይፈጽምልናል። ከኋላ ያለውን ሸፍጡን ግን አይነግረንም። ይህ ማካቬሊያዊ መንገድ ነው። ኒኮሎ ማካቬሊ የተናገረው እንግዲህ ኒኮሎ ማካቬሊ የዛሬ ብዙ 100 ዓመታት በፊት የነበረ ጣሊያናዊ ነው። አይ ሆፕ ብዙዎቻችሁ ታውቁታላችሁ። ለማታውቁት ግን ሌላ ጊዜ ስለሱ ነግራቸዋለሁ። ከዚህ ያለፈ ከዚህ ባሻገር ማለት በጣም የሚጠቅመን ጽንሰ ሀሳብ ይዞ የመጣ ሰው ነው። የባህልን የበላይነት ይህንን የባህልን የበላይነት ለማምጣት አሁን እንግዲህ ኒኮሎ ማካቬሊ በተለይ ፖለቲካዊ አስተዳደር ጋር የተናገረው የባህል የበላይነት ጋር ስትመጡ ደግሞ የኒኮሎ ማካቬሊ አድናቂ የነበረ የእሱንም ሀሳቦች ራሱ እየጠቀሰ ሪፈር እያደረገ ሲጽፍበት የነበረው አንቶኒዮ ግራምሺ ነው። ሌላው ጣሊያናዊ ነው ደግሞ እሱም በ20ኛው ክፍለ ዘመን የተገኘ በ1930ዎቹ 40ዎቹ ውስጥ ሲጽፍ የነበረ ሰው ነው። ያው እስር ቤት ሆኖ ነው የሞተው። አክቹዋሊ በፋሺስቱ ቤኒቶ ሙሶሎኒ ታስሮ
ሙሶሎኒ ፋሽስት ነው። ያ ማለት በጣም ቀኝ ዘመም ራዲካል የሆነ ጽንፈኛ ቀኝ ዘመም ሰው ነው። አንቶኒዮ ግራምሺ ደግሞ ራዲካል የሆነ ግራ ዘመም ሰው ነው። ግራ ዘመም እና ቀኝ ዘመም የሚባሉ ደግሞ ሌሎች ናቸው። ሌሎች የፖለቲካ ርዕዮተ ዓለሞች ናቸው። እንግዲህ እኔስ በሱ ነው ታስሮ የሞተው። አንቶኒዮ ግራምሺ ታዲያ የኒኮሎ ማካቬሊን ሀሳብ ምንድን ነው የወሰደው? ኒኮሎ ማካቬሊ የበላዩ ልትሆንበት የምትፈልገውን ስርዓት መንግስት ወይም ባለስልጣን አላማህን ሳትነግረው ውስጥ ውስጡን እሱን አገልጋይ ሆነ የቅርብ ወዳጁ ሆነ እንዳንተ አይነት ታማኝ እስኪያጣ ድረስ አንተ ብቸኛው ባለሟሉ እስክትመስለው ድረስ ከሱ ጋር ሆነ በኋላ አመቺ ጊዜና ቦታ ስታገኝ እሱን ገልብጦ ከሱ በላይ የመሆን ነገር ነው። ስለዚህ ይህንን አንቶኒዮ ግራምሺ ደግሞ ያደረገው ምንድነው? ካልቸራል ሄጄሞኒ በሚለው ጽንስ ውስጥ የባህል የበላይነት መፈጠር አለበት። ማርክሳዊ አይዲዮሎጂ ላይክ የኮሚኒስቱ አብዮት ውጤታማ ያልሆነው ማህበረሰቡ የሚገዛበትን የሚረገጥበትን የቡርዣውን ስርዓት አሜን ብሎ ተቀብሎ ስለሚኖር ስለሆነ ያንን ስርዓት ያንን ባህል ያንን እሴት መፈቅፈቅ መጣል አለብን። ሶሪ ከኋላ ሌላ ድምጽ ይሰማል። መፈቅፈቅ መጣል አለብን። ስለዚህ እሱን ለመጣል ሌላ እሱን የሚተካ ሌላ አዲስ ባህልና እሴት ማምጣት አለብን ነው የሚለው እንግዲህ ግራምሺ ማለት ነው። ስለዚህ ካልቸራል ሄጂሞኒ መፍጠር ነው። በፊት የነበረውን ነባር እሴት ማህበረሰቡ ባርነቱን ተቀብሎ እንዲኖር ያደረገው ነባር እሴት፣ ሃይማኖት፣ ዋሬቨር የፈለጋችሁትን በሉት እና አስገቡ። እሱን የሚተካ ሌላ አይነት አመለካከት አምጥቶ በዛ መተካት ሶዛት ለትውልዱ አዲሱ ይሄኛው ልከኛው እንዲሆንለት ማለት ነው። ስለዚህም ስለ አንቶኒዮ ግራምሺም ሌላ ጊዜ የበለጠ በሰፊው እናወራለን። ስለዚህ አንቶኒዮ ግራምሺ ይህንን ያደረገው በወታደራዊ ጦርነት ሳይሆን እንደዚህ አድርጎ ተቋማትን ቀስ በቀስ በመሸርሸር ስለ ባህላቸው፣ ስለ እሴታቸው፣ ስለ ብሂላቸው፣ ስለ አነጋገራቸው፣ ስለ አቋማቸው ያላቸውን አመለካከት ትርጓሜ በመቀየር ያንን ትውልድ ያንን ማህበረሰብ ወደምንፈልገው ኮሚኒስት ኢትዮጵያ ማምጣት እንችላለን ነው የሚሉት። ስለዚህ እንግዲህ በዚህ አካሄዳቸው እንደነ ኤምኤስአይ እና ፒፒኤፍ ያሉ ተቋማት ሲመጡ ምንድን ነው ያደረጉት? የመጋባትን፣ የመውለድን፣ ቤተሰብ የመመስረትን ትርጉም ለወጡት። የውርጃን ትርጉም ለወጡት። ስለዚህ አሁን መጋባት ከኬሪር ከትምህርት ከስራ አይበልጥም። መጋባትን በምን እናዘገየዋለን? በወሊድ መከላከያ። መውለድንም በወሊድ መከላከያ፣ ካገባን በኋላ የሚፈጠሩ እርግዝናዎችንም በወሊድ መከላከያ እናዘገያቸዋለን። ስለዚህ ቤተሰብ መመስረትም ራሱ አብሮ ከዚህ ጋር ልክ በመብትና በነፃነት ስም ነው የመጣው። የወሊድ መከላከያው በመብትና በነፃነት ስም ነው የመጣው። ስለዚህ ጥሩ ነገር ሳይሆን አይቀርም። ስለዚህ እንሞክረዋለን፣ እናደርገዋለን። በመብትና በነፃነት ስም የመጣው የወሊድ መከላከያ ምንን ያስቀራል? መጋባትንም ያስቀራል። ከተጋቡ በኋላ መውለድ የሚፈልጉትንም ያስቀራል። እንዲሁም ደግሞ በአጠቃላይ ቤተሰብ መመስረትን ያስቀራል ማለት ነው፣ ወይም ያዘገያል ማለት ነው። ምዕራባውያን ላይ የሆነው ያን ነው። አሁን ላይ ያ የወሊድ መከላከያ እንደ ልብ የትም መገኘት በመቻሉ ሴቶች ማግባት አይፈልጉም። ማግባት ብቻ አይደለም፣ ካገቡ በኋላ መውለድም አይፈልጉም። which means ቤተሰብ እየተመሰረተ አይደለም ማለት ነው። ቤተሰብ ካልተመሰረተ ማህበረሰብ አልተመሰረተም። ማህበረሰብ ካልተመሰረተ ትውልድ አይቀጥልም፣ ሀገርም አትገነባም ማለት ነው። ወይም ደግሞ ሀገር ሌላ አይነት መልክ ይኖራታል፣ ወይም ደግሞ ጭርሱኑ ትፈርሳለች። ይህን ነው እንግዲህ እነሱ እያደረጉ ያሉት። እንግዲህ ቃላትን በመዘወር ደረጃ ወይም በመቀየር ደረጃ እንግዲህ ውርጃን በፊት በማህበረሰቡ ዘንድ በጣም የሚጠላ ጽዩፍ ኃጢአትን ተብሎ የሚታሰበው የነበረው ውርጃን እንደ ሴቶች ምርጫ ቾይሳቸው ነው፣ ፍላጎታቸው ነው፣ መብታቸው ነው፣ ምርጫቸው ነው፣ ጤናቸውን የሚጠብቁበት መንገድ ነው። እንዴ አንዲት ሴት እርግዝናዋ ለጤናዋ የሚያሰጋት ከሆነስ፣ ለምሳሌ እቺ ሴት እርጉዝ ነች፣ ነገር ግን ደሟ ከፍ ብሏል። እቺ ሴት እርጉዝ ነች፣ ስኳሯ ተዛብቷል። እቺ ሴት እርጉዝ ነች፣ ግን የልብ ምቷ እንደዚህ እየሆነ ነው። ስለዚህ በቃ ታስወርደው፣ እንዴ ከሷ ጤና አይበልጥም መቼም። ይሄ እንድናምነው እንድንቀበለው ተደርጎ የሚነገረን ነገር ነው። ስለዚህ አሁን በፊት ለውርጃ የነበረን መጥፎ ነገር፣ ውርጃ ሲባል የሚሰማን የነበረው መጥፎ ስሜት ወይም ደግሞ ኃጢአት ነው ብለን እንፈረጀው የነበረው ነገር አሁን ግን የእናቶችን ጤና የሚጠብቅ ነገር ነው። አሁን ግን የሴቷን የእርጉዟን ሴት ጤንነት የሚጠብቅ ነገር ነው ብለን እንድንወስደው ያደርጋል ማለት ነው። ይህ እንግዲህ እነ ኤምኤስአይ እና ኢፒፒኤፍ በደንብ በስፋት የሚሰሩበት ስራ ነው። የተለያዩ ሶሻል ሚዲያዎቻቸው ላይ ወይም ደግሞ ዌብሳይቶቻቸው ላይ ገብታችሁ ድረገጻቸው ላይ ገብታችሁ ብትከታተሉ ወይም ብትመለከቱ ይህንን ነው የምታገኙት። ከሌላ ከየትም አላመጣውም፣ ይህን ፈጠሬ አይደለም። እነሱን ስለመከታተላቸው ነው። ስራቸው እኛ ሀገር የሚሰሩት ስራ ቪዛቪዝ ከሌላ ሀገር ከሚሰሩት ስራ ጋር እያነጻጸርኩኝ ስለምከታተለው ነው። ይሄ የዩኬን የዩናይትድ ኪንግደምን የእንግሊዝን
እንዲሁም ደግሞ የሰሜን አሜሪካን ምክንያት አይተን መረዳት እንችላለን። ሁለቱም ሀገራት ሰሜን አሜሪካ በፒፒ በፊት ፒፒ የነበረ አሁን አይፒፒኤፍ የተባለ ፕላንድ ፓረንትሁድ የሚባለው ድርጅት ማለት ነው። በእነሱ አማካኝነት የወሊድ መከላከያ ልክ እንደ ምን ልበላችሁ እንደ ሰፈር ውስጥ በየሱቁ እንደሚሸጥ ናና ከረሜላ ትንሿ ጠጠር ወይም ናና ከረሜላ አለ አይደል? እንደሱ በየመንደራቸው በየአካባቢያቸው በቀላሉ እንዲገኝ ተደርጓል። ስለዚህ አብዛኛዋ ምናልባትም ሁሉም በሚባል ደረጃ ሴቶቹ የሚቅሙት ሆኗል፣ በየቀኑ የሚቅሙት ሆኗል። ሌሎቹንም አይነት የወሊድ መቆጣጠሪያ ወይም ደግሞ የእርግዝና መከላከያዎችን ማለት ነው። ይህ ሴቶቹ ከማግባትና ቤተሰብ ከመመስረት ልጆችንም ከመውለድ አዘግይቷቸዋል ወይም ደግሞ አስቀርቷቸዋል። ዛሬ እየሆነ ያለው ያ ነው። ፋብሪካ ውስጥ የሚሰራላቸው ሰው የለም። እናቶቻቸውንና አባቶቻቸውን የሚከባከብላቸው በስተርጅና የሚጠብቅላቸው ሰው የለም። ይህንን ፍለጋ የት ነው የሚመጡት? ኢትዮጵያ ነው የሚመጡት? አፍሪካ ነው የሚመጡት? ወይም ደግሞ ደቡብ ኤዥያ፣ ህንድ፣ ኔፓል፣ ፊሊፒንስ እነዚህ ሀገራት ነው የሚሄዱት። አስቡ። ቤተሰብ አረጋውያን፣ አዛውንቱ በልጅ ልጆች ሊጠበቁ ሊንከባከቡ ሱዛት በእነሱም ደግሞ ትውፊትና የትውልድ ተዋረድ ሊተላለፍ ሲገባ ነገር ግን እነዚህ ልጆች ዛሬ የደረሱ ልጆች ይህንን ባለማድረጋቸው እነዛ ወላጆች ተንከባካቢ አጡ። እነሱም ልጆቻቸውም ተጋግዘው ሊንከባከቡት በሰፊ ቤተሰብ ሊንከባከቡት የነበረው ማህበረሰብ እየጠፋ መጣ። ይህ እንግዲህ ትላንትና ቀድሜ እንደነገርኳቸው ትላንትና በዝምታ ኑሯቸውን ሲሉ ልጆቻችንን እናሳድግበት ይህ አይመለከተኝም ሲሉ የነበሩ ወላጆች ዛሬ ላይ እየከፈሉት ያለው ዋጋ ነው። ማህበረሰባቸው አይናቸው እያየ እየጠፋ ነው። መንደራቸው ሰው ትላንትና ልጆች ተወልደው ያደጉበት እስካይመስል ድረስ ባዶ ኦና የጎስት መኖሪያ እየሆነ ነው። ላይክ ጭር ያለ የተወረረ ከተማ እየሆነባቸው ነው። ይህ እኛም ሀገር እየመጣ ነው፣ በሂደት እየመጣ ነው። ከሆነ በኋላ ስንነቃ ያን ጊዜ የረፈደበት ጊዜ ነው። ኢት ዊል ቢ ቱ ሌት፣ ምንም ነገር ማድረግ ወደማንችልበት። አሁንም እነሱ ጋር ከወደቁ መንፈራገጥ አይነት ስራ ነው እየሰሩ ያሉት፣ ምንም ያን ያክል እየሰሩ። እኛ ግን አለን እድል። የወደቀ ሀገር አለ፣ የወደቁ ሀገራት አሉ። እነሱን አይተን መስተካከል እንችላለን። በዚህ ላይ ተጨማሪ ነገሮችን ወደፊት እሰጣቸዋለሁ። ስለዚህ አሁን በእንግሊዝና በአሜሪካ የወሊድ ቁጥር ቀነሰ፣ መጋባት ቆመ። መጀመሪያ ሰው መጋባት አልፈለገም። የትም ከማንም እንዴትም እንደፈለጉ መንጠላጠልና መዳራት እየተቻለ ለምንድነው ተጋብቶ ወሲብ የሚፈጽሙት? ወሲብ ለዛ ቅዱስ ለሆነው ልጅ ለሚፈራበት መኝታውም ንጹህ ለሆነው ትዳር መቆጠቡ መዘግየቱ ቀርቶ ዛሬ ገና የሃይስኩል ትምህርት ቤት እያሉ የወሊድ መከላከያ ይቀርብላቸዋል በነፃ። እነዛ ልጆች ከዛ ጊዜ ጀምሮ ይዳራሉ። ስለዚህ ለምን ያገባሉ? የሚያጓጓቸው የሚያስናፍቃቸው ነገር የለምና አያገቡ። ስለዚህ ስለማያገቡም ልጅ አይወልዱ። ቢያረግዙም ጽንስ ማስወረዱ ደግሞ መብትና ነፃነታቸው ስለሆነ ጽንሱን ያስወርዱታል። ገና ከልጅነታቸው ጀምሮ ነው ያን የሚያደርጉት ማለት ነው። አሁን ላይ ያ ትውልድ ዘር መተካት የማይፈልግ መጋባት የማይፈልግ ትዳርን የሚጸየፍ የሚጠላ መብቱና ነፃነቱን የሚገፍበት ተቋም አድርጎ የእግዚአብሔር አባታችን የሰጠንን ተቋም መብቱና ነፃነቱን የሚገፍበት ተቋም አድርጎ ይቆጥረዋል። ስለዚህ ዘሩ እየጠፋ መጣ። ዘማዊነቱ ተስፋፋ። ሴት ለሴት ብቻ አይደለም፣ ወንድ ለወንድም ምንም ቅጥ በሌለው እንስሳት እንኳን በማያረጉት አይነት ለጆሮ ውስጥ የሚቀፋ አይነት ዝሙት ውስጥ ገቡ። ይህ የኛም የልጆች የነገ እጣ ፋንታ ነው። ከኋላ የሚረብሽ ድምፅ አለ። እዚህ ያለሁበት ክፍል አይደለም፣ ሌላ ክፍል ነው። ግን ምንም ማድረግ አልችልም። ዛሬ ይህን ቪዲዮ መስራት አለብኝ ብዬ የመጣሁትና እንቅልፍ እየነሳኝ ነው። ብዙ ጊዜ በጽሁፍ እነግራችኋለሁ፣ ግን ምንም ማድረግ አልችልም። አቁሜ ሌላ የተሻለ ቀን ይመጣል የሚል ነገር ያለ የቻላችሁትን ያክል ድምፁን ከፍ አድርጋችሁን ቢሆን ስሙት። መጨረሻ ላይ እንግዲህ የማቀርብላችሁ ነገር ምንድን ነው? እነዚህ ትላንትና ዝም ያሉት ወላጆች ትላንትና ኑሯችንን እናሳካ፣ ህይወታችንን መስመር እናሲስ፣ ልጆቻችንን እናሳድጋቸው፣ እናስተምራቸው፣ ጥሩ ትምህርት ቤት እናስተምራቸውና ለትልቁም ነገር እናብቃቸው። ይሄ ማህበራዊ ጉዳዩ አይመለከተንም። አይፒፒኤፍ፣ ኤምኤስአይ፣ ሜሪስቶስ፣ ፕላንድ ፓረንትሁድ የሚሰሩት ነገር አይመለከተንም። እዛ የራሳቸው ጉዳይ። ፈልጎ የሄደ የሚያስወርድ ያስወርድ፣ የወሊድ መከላከያውንም የሚቅም ይቃም፣ እኛን አይመለከተንም ያሉ ወላጆች ዛሬ እየከፈሉት ያለው ዋጋ እንድታስተውሉ ትፈልጋለሁ። ትናንት ዝም ያሉት ወላጆች ትናንት ይህን ሸፍጥ እያዩ በዝምታ ያለፉ፣ ኑሯችን እንኖርበት፣ ልጆቻችን እናሳድግበት፣ ይሄ አይመለከተንም፣ ይሄ የኛ ጉዳይ አይደለም ብለው ያሳለፉ ወላጆች እነዚያ ቅድሚያ ሰጥተው ያሳደጓቸው ልጆች ዛሬ ደርሰውላቸው፣ ነገር ግን ትዳርን የማይፈልጉ መውለድ የማይፈልጉ አልፎ ተርፎም ሲያረግዙ እንኳን አብዛኛዎቹ ጽንስ የሚያስወርዱ ሆነውባቸዋል። የደከሙት ስለምን ነበረ? እነዛ ልጆች ለማስተማር መከራ ያዩት ስለምን ነበረ? የት ሊያደርሷቸው ነበር? ምን እንዲሰሩ ነበረ?
እነዛ ልጆች ማስትሬትና ዶክተሬታቸውን ዛሬ ይዘው ማግባት አይፈልጉም፣ መውለድ አይፈልጉም። የወሊድ መከላከያ እየተጠቀሙ እርስ በርስ ማንም ከማንም የትም የሚዳሩ ሆነዋል። እሱ ብቻ አይደለም፣ ጽንስ እንኳን ቢፈጠር ጽንሳቸውን ከማስወረድ ወደኋላ አይሉ። ዛሬ ላይ የእግር ውስጥ እሳት ነው የሚሆንባቸው እነዚህ ሰዎች፣ እነዚህ ወላጆች ማለት ነው። እሱ ብቻ አይደለም፣ ታመው ደክመው በስተ እርጅናቸው አልጋ ላይ በወደቁበት ጊዜ የሚንከባከባቸውም የለም። ማህበረሰባቸው መካን እየሆነ ነው ወይም ሆኗል። ይህ አሁን ያለው ሀቅ ነው። እናንተ ይህንን ሸፍጥ እየነገርኳችሁ በተደጋጋሚ በዚህ ጉዳይ ላይ እየጻፍኩበት ወደፊትም እጽፍበታለሁ። ለምን ዝም አላችሁ? ከዚህ በላይ አስረጅ ከየት ይመጣላችኋል? ማለት ከሆነ ከብዙ ሺህ ዓመታት ከመቶ ዓመታት በፊት የተፈጸመ ጉዳይ አይደለም እያነሳው እየጠቀስኩላችሁ ያሉት አሁን በተግባር እየሆነ ያለውን ማስረጃ ያለውን ጉዳይ ነው እየነገርኳቸው ያሉት። ለምን ዝም እንላለን? በዚህ ጉዳይ ላይ መዝመት የለብንም? ልጆቻችንን መጠበቅ የለብንም? ሃይ ስኩል ድረስ እየገቡ የ13 እና የ14 የ15 ዓመት ልጆቻቸውን አይደለም በስነ ተዋልዶ ጤና ትምህርትና መብት ስም የወሊድ መቆጣጠሪያ ስለመጠቀም፣ ኮንዶም ስለመጠቀም፣ ሌላም ስለመጠቀም የሚጽፉና የሚያስተምሩት እነዚህ ሰዎች ያላቸውን ፕላትፎርም ያላቸውን አቅም ስታዩት፣ የሚደርሱበት ተደራሽነታቸውን ስታዩት በጣም ከፍተኛ ስራ እየሰሩ ነው። እኛ ማን ከለከለን? ተነጋግረን በዚህ ጉዳይ ላይ ምን ማድረግ አለብን፣ እንዴት መሰልጠን አለብን፣ ምን በየት በኩል መሰማራት አለብን ብሎ ለመመካከሩ ምን አዳገተን? እንደዚህ አይነት ነገሮችን ለመጋፈጥ እውነታውን ማወቅ፣ እውነታውን መቀበል ያስፈልጋል። መቼም እኛም ከእነሱ ስህተት መማር አለብን። የአበራሽን ጠባሳ ያየ በእሳት አይጫወትም እንዲሉ የእነሱን ውድቀት አይተን መጨረሻቸውን አይተን እንዴት እነሱ የሄዱበትን መንገድ እንደግማለን? ስለዚህ እሴታችንን፣ ባህላችንን በመጣንበት እውነት፣ እምነት፣ እሴት ሰልጥነን መጠበቅ መቻል አለብን። ካልሰለጠንን የምንጠብቅ አንችልም። የሰለጠነ ሰው ብቻ ነው ሊያጠፋው የመጣው አካል ላይ የሚዘምተው። ዘመቻ በብሶት አይሆንም። በብሶት ሊነሳ ይችላል፣ በብሶት ግን አይቀጥልም ወይም ደግሞ ውጤታማ አይሆንም። ስለዚህ ይህ ቁጭት ይዞን በሌላው ሀገር ላይ የተሰራውን ደባ የደረሰባቸውን ጥፋት አይተን ይህ ቁጭት ይዞን እኛ ሀገር የሚሰራው እንዴት አድርገን እንቀለብሰዋለን የሚለውን አስቀድመን ልናውቀው፣ ልንማርበት፣ ልንሰለጥንበት ይገባል። ሶዛት ነገ ከነገ ወዲያ ልጆቻችን የመጡበትን ዓላማ ጽድቁን ፈጽመው እግዚአብሔር አምላካቸውን ደስ አሰኝተው አባታቸውን ደስ አሰኝተው የሚያልፉ እንዲሆኑ ዘር እንዲኖራቸው ትውልድ እንዲቀጥል ሀገርም እንድትቀጥል እንጂ መክነው እንዲጠፉ መሆን የለበትም እና እንድታስቡበት ነው ይህን ቪዲዮ የሰራሁት። ወደፊት እንግዲህ እጨምርላችኋለሁ ከዚህ ጋር በተያያዘ አይሆፕ በቅርብ እመለሳለሁ ቶሎ ብዬ አስባለሁ። እነዚህ ነገሮች ግን በተደጋጋሚ እንቅልፍ የሚነሱ ጉዳዮች ናቸው። እንጨምርበታለን። ያልገባችሁ ነገር ካለ አስተያየት ስጡኝ። ስለነበረው የድምፁን ጉዳይ አስቀድሜ ይቅርታ ጠይቄያቸዋለሁ። ይህን ቪዲዮ ግዴታ መስራት ስላለብኝ ነው ዛሬ የመጣሁትና በአጋጣሚ ደግሞ ሌላ ስራ እየሰሩ ነው ጎረቤት ያለው ቢሮ። ያ ድምፅ ነው አልፎ አልፎ እየረበሸን ያለው። ለሱ አስቀድሜ ይቅርታ ጠይቃለሁ። ወደፊት በተሻለ ድምፅ ጥራት እንመጣለን። እመለሳለሁ። አመሰግናለሁ።